ሰበር ዜና! አዲሱ የመንግስት ሰራተኞች የደመወዝ ስኬል ይፋ ሆነ። የፌዴራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆነውን አዲሱን የመንግስት ሰራተኞች የደመወዝ ስኬል ይፋ አድርጓል። በዚህም መሰረት የደመወዝ ስኬሉ በየደረጃውና በየእርከኑ ተቀምጧል። ምስሉ ላይ እንደምትመለከቱት የደረጃ 1 ነባር 4760 መነሻ ደመወዝ የነበረው በአዲሱ የደመወዝ ስኬል 6000 ብር ሆኗል። የደረጃ 1 ከፍተኛ ጣሪያው 6709 ብር በነባሩ የደመወዝ ስኬል ሲሆን በአዲሱ የደመወዝ ስኬል መሰረት 7301 ብር ሆኗል። የደረጃ 2 መነሻ ደመወዝ 4929 ብር ሲሆን በአዲሱ ስኬል 6365 ብር ሆኗል። የደረጃ 2 ከፍተኛ የደመወዝ ጣሪያው 6940 ሲሆን በአዲሱ የደመወዝ ስኬል መሰረት 7734 ብር ሆኗል። የደረጃ 3 ነባር መነሻ ደመወዝ 5104 ብር ሲሆን በአዲሱ ስኬል መሰረት 6750 ብር ሆኗል። እዚሁ ላይ የደረጃ 3 የደመወዝ ጣሪያው 7180 ነባሩ ሲሆን በአዲሱ ስኬል መሰረት 8177 ብር ከፍ ብሏል። የደረጃ 4 ነባር ደመወዝ መነሻው 5283 ብር የነበረ ሲሆን በአዲሱ መሰረት 7159 ብር ከፍ ብሏል። የደረጃ 4 የደመወዝ ጣሪያው 7424 ብር የነበረ ሲሆን በአዲሱ 8630 ብር ሆኗል። የደረጃ 5 ነባር ደመወዝ 5659 ብር የነበረ ሲሆን በአዲሱ ስኬል መሰረት 7589 ብር ሆኗል። በዚህም የደረጃ 5 የደመወዝ ጣሪያው 7934 ብር የነበረ ሲሆን በአዲሱ 9095 ብር ከፍ ብሏል። የደረጃ 6 ነባር ደመወዝ 6058 ብር መነሻ የነበረ ሲሆን በአዲሱ ስኬል መሰረት ወደ 8029 ብር ከፍ ብሏል። የደረጃ 6 የደመወዝ ጣሪያው 8474 ብር የነበረ ሲሆን በአዲሱ ወደ 9579 ብር ከፍ ብሏል። የደረጃ 7 ነባር መነሻ ደመወዝ 6485 ብር የነበረ ሲሆን በአዲሱ ስኬል 8478 ብር ከፍ ብሏል። በዚህም የደረጃ 7 የደመወዝ ጣሪያው 9047 ብር የነበረ ሲሆን በአዲሱ የደመወዝ ስኬል መሰረት ወደ 10085 ብር ከፍ ብሏል። የደረጃ 8 ነባር መነሻ ደመወዝ 6940 ብር የነበረ ሲሆን በአዲሱ ስኬል መሰረት 11500 ብር ሆኗል። እዚሁ ላይ የደረጃ 8 የደመወዝ ጣሪያ በነባሩ 9645 ብር የነበረ ሲሆን በአዲሱ ወደ 15425 ብር ከፍ ብሏል። የደረጃ 9 ነባር መነሻ ደመወዝ 7424 ብር የነበረ ሲሆን በአዲሱ ወደ 12566 ብር ከፍ ብሏል። እዚሁ ላይ የደረጃ 9 የደመወዝ ጣሪያ 10272 ብር የነበረ ሲሆን በአዲሱ ስኬል መሰረት 16831 ብር ሆኗል። ደረጃ 10 ነባር ደመወዝ 7934 ብር መነሻው ሲሆን በአዲሱ ስኬል መሰረት 13732 ብር ሆኗል። የደረጃ 10 ከፍተኛ የደመወዝ ጣሪያው 10934 ብር ነባሩ ሲሆን በአዲሱ ስኬል መሰረት 18365 ብር ከፍ ብሏል። የደረጃ 11 ነባር መነሻ ደመወዝ 8474 ብር የነበረ ሲሆን በአዲሱ 14983 ብር ሆኗል። የደረጃ 11 ከፍተኛ የደመወዝ ጣሪያ 11634 ብር የነበረ ሲሆን በአዲሱ ስኬል መሰረት ወደ 20038 ብር ከፍ ብሏል። የደረጃ 12 ነባር መነሻ ደመወዝ 9047 ብር የነበረ ሲሆን በአዲሱ 16348 ብር ሆኗል። እዚሁ ደረጃ 12 ላይ ከፍተኛው የደመወዝ ጣሪያ 12379 ብር ነባሩ የነበረ ሲሆን በአዲሱ ስኬል መሰረት ወደ 21864 ብር አድጓል። የደረጃ 13 ነባር መነሻ ደመወዝ 9645 ብር የነበረ ሲሆን በአዲሱ 17838 ብር ሆኗል። የደረጃ 13 ከፍተኛ የደመወዝ ጣሪያው 13163 ብር የነበረ ሲሆን በአዲሱ ወደ 23857 ብር ከፍ ብሏል። ምስሉ ላይ እንደምትመለከቱት የደረጃ 14 ነባር መነሻ ደመወዝ 10600 የነበረ ሲሆን በአዲሱ 19464 ብር ከፍ ብሏል። እዚሁ ደረጃ 14 ላይ ከፍተኛ የደመወዝ ጣሪያው 14429 ብር የነበረ ሲሆን በአዲሱ ስኬል መሰረት ወደ 26031 ብር ከፍ ብሏል። የደረጃ 15 ነባር መነሻ ደመወዝ 11634 የነበረ ሲሆን በአዲሱ ወደ 21238 ብር አድጓል።
ደረጃ 15 ላይ ከፍተኛ የደሞዙ ጣሪያ በነባሩ ስኬል መሰረት 15802 የነበረው በአዲሱ ስኬል 28397 ብር አድጓል። የደረጃ 16 ነባር መነሻ ደሞዝ 12765 የነበረ ሲሆን በአዲሱ 23173 ብር ሆኗል። እዚሁ ደረጃ 16 ላይ ከፍተኛ የደሞዝ ጣሪያው በነባሩ 17220 የነበረው በአዲሱ ስኬል መሰረት ወደ 30967 ብር አድጓል። የደረጃ 17 ነባር መነሻ ደሞዝ 13998 የነበረ ሲሆን በአዲሱ 25285 ብር ሆኗል። እዚሁ ደረጃ ላይ ከፍተኛው የደሞዝ ጣሪያ የነበረው 18751 ብር ወደ 33770 ብር ከፍ ብሏል። የደረጃ 18 ነባር መነሻ ደሞዝ 15340 ብር የነበረ ሲሆን በአዲሱ ወደ 27589 ብር ከፍ ብሏል። ደረጃ 18 ላይ ከፍተኛ የደሞዝ ጣሪያው 20363 ብር በነባሩ ሲሆን በአዲሱ ስኬል መሰረት 36826 ብር ሆኗል። የደረጃ 19 ነባር መነሻ ደሞዝ 16738 ብር የነበረ ሲሆን በአዲሱ ስኬል መሰረት ወደ 30086 ብር ከፍ ብሏል። በዚህም የደረጃ 19 ከፍተኛ የደሞዝ ጣሪያው 22072 ብር የነበረ ሲሆን በአዲሱ ስኬል መሰረት 40112 ብር ሆኗል። የደረጃ 20 ነባር ደሞዝ 18226 መነሻው የነበረ ሲሆን በአዲሱ ስኬል መሰረት 32809 ብር ከፍ ብሏል። የደረጃ 20 ከፍተኛ የደሞዝ ጣሪያው 23813 ብር የነበረ ሲሆን በአዲሱ 41243 ብር ሆኗል። የደረጃ 21 ነባር መነሻ ደሞዝ 19820 ብር የነበረ ሲሆን በአዲሱ 35778 ብር ሆኗል። በዚህም ከፍተኛ የደረጃ 20 የደሞዝ ጣሪያው 25567 ብር ነባሩ የነበረ ሲሆን በአዲሱ ስኬል መሰረት 41243 ብር ሆኗል። የደረጃ 21 ነባር ደሞዝ 21491 ብር መነሻው ሲሆን በአዲሱ ስኬል መሰረት መነሻ ደሞዙ 39000 ብር ሆኗል። የደረጃ 21 ከፍተኛ የደሞዝ ጣሪያው በነባሩ 26959 ብር የነበረው በአዲሱ ስኬል መሰረት 41243 ብር ሆኗል። የደሞዝ ጭማሪ ማሻሻያው በየደረጃውና በየእርከኑ የተደረገ ነው። ይህ የደሞዝ ስኬል በመስከረም 2018 ዓ.ም ጀምሮ ተግባራዊ ይደረጋል።